እንደዚህ ያስመስለኛል እንዴ አንዴ በቀለባችሁ እኮ ምንድን ነው ከዚህ ሰላም አይጸደይ ሰዎች እንዴት ናችሁ? ለማታውቁኝ ሰዎች ሳምሪ ነኝ። if you are new here subscribe አድርጉ። እሺ my people ዛሬም እንደተለመደው በጣም ጸደይ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። እንደገና ደግሞ ፈታ ያረጉናል ያስቁናል ብያሰብኳቸውን ቪዲዮዎች ይዤ መጥቻለሁ። ሶ እኔ ድርሻዬን ተወጥቻለሁ። እናንተ ሼር ሰብስክራይብ እና ላይክ በማድረግ ግዴታችሁን ተወጡ። ጸደይ ለምትሏቸው ሰዎች ሰብስክራይብ አስደርጉ። በጣም ትመቹኛላችሁ። enjoy the video። ህርምሽን አውጪ ላገባ ነው ተቆርጣ እስካሁን አልተለኩም ነው። እኔ ምን አውቃለሁ? ክፍለ ሀገር ሄደዋል። ልብስ ሳይለኩ እንዴት ይሄዳሉ? እኔ ሰርጌ ሊያበላሹ ነው እንዴ እነዚህ? እሺ ቆይ ደውልልሃለሁ በእናትህ። አረ ቤቢዬ ጉዱ ነው። ብሩክ እና ቴዲ ሳይለኩ ሄዱ ክፍለ ሀገር። ስልካቸው አይሰራ፣ አዲስ ነው ስልካቸው አይታወቅ። የማይ ቴዲ የቴዲ ብሩክ የቴዲ ወገብ ቁጥሩ 33 መሰለኝ። ታውቂዋለሽ? ሙሽ ገላገርሽኝ። ታውቂዋለሽ? ሙሽ ገላገርሽኝ። ደረቱ ደግሞ 3 ሄነም ያንከባለ ደረቱ ወደ 28 ምናምን መሰለኝ። ደረቱ 28 የዛ የቀጫጫ ሲምቢሮ ብሩክ ደግሞ ወገቡ 30 ነው። ደረቱ ሸምበቆ ነው ሲቆረቁ የሱ ደግሞ እንደዛው ደረቱ 25 ምናምን 25 ጎሽ እናትሽ ስልካቸው አዲስ ቁጥራቸው አዎ እርሱን እንኳን ሳይሰጡኝ ሄዱት። የቴዲ 25 29 44 29 44 የብሩኬ ደግሞ አዲስ ቁጥሩ 54 33 86 54 36 አሃ የኔ ስልክ ስንት ነበር? ዘገየክ ለመረዳት ወገብ ቁጥሩ ላይ ነበር መባነን የነበረብህ ብራዘር። ዘገየክ 11 ቤቱ ነው 81 መጨረሻው 40 80 40 ሽንም 80 ሽንም አሁን ነው እሺ ማውጣው ነው ማውጣው ነይ ቀላል 40 እና 80 ቤተሰቦቻችሁ ከእናንተ በኋላ ልጅ ከወለዱ በእናንተ ደስተኛ አልነበሩም ማለት ነው፣ ወይም ደግሞ በቂ ናችሁ ብለው አያስቡም ማለት ነው። የከሰረ ቢዝነስ እንደማለት ነቆራ ጀለስ የመጨረሻ ልጅ ነው መሰለኝ። እኔ ተጥለን የተገኘው እየተባለ ያደገ ነው። አሁን ሊበቀል ነው። ታላላቆች አንስማማ፣ ምንም አይመስለንም። ብዙም አትልፋ። የከሰረ ፕሮጀክት seriously ወንድ ልጅ እንዴት ነው በሳምንት አንዴ የሚታጠበው? በጣም የሀብታም ልጅ ናችሁ ነው አልገባኝም። ወንድ ልጅ ለበዓላት ነው የሚታጠበው። ገባሻ? ወንድ ልጅ ገማ ሰንፈጥ ሲል ነው ከርፈት ሲል ነው ወንድ ልጅ። ጫማው ካልሲ አፉ ካልሲ ብብቱ ታክሲ ማለት አለበት። ኖርማል ነው እንዴ ወንድ ልጅ። እኔ እንደሰማው ሰው እንዳይሰማህ ነው። እኔ እንደሰማው ሰው እንዳይሰማህ ምናችሁ ካልሲ ብብታችሁ ታክሲ ኳስ ሜዳ ከምትዞሩ እዚህ አካባቢ ብትኖሩ ለጤናችሁም ለህይወታችሁም ለመንፈሳችሁም ጥሩ ነው። አንተ የመከርከው ነው ለካ ወንድሜ ቤቱን አግማምቶ የጨረሰው። ወይኔ መግማት እኛ ባንኖር እኮ የላችሁም እናንተ የላችሁም እኮ። አቤት ሴት ልጅ የተሸከመችው ጉድ! አቤት እንዴ አርጌ በቀለባችሁ እኮ ምንድነው ከዚህ በላይ የምትጠብቁት? በሰብሱ ነው እንዴ? እንዴት ነው እንደዚህ የሚኖረው? መድረቂያ የወጋን ካለቀቅናችሁ እናንተ ዲኬድ ነው። በሳሙና ራሱ የሚለቅ አይመስለኝም። ወይ እንዶ ምናምን ፈልግላችኋለሁ። ወይኔ ናዝራዊ ግን ታጠብ። ያንተም ከፋ ጋን የሰጠች አይኑ ተመልክቶ ልቦና ያልቃኘ ያዘውን ትቶ ለሌላ ያልተመኘ ዓለማዊ ወረት ያረገጠው ደጅን አለን ከሰው ልጅ ያልካደው ወዳጅን ውድ ፍቅረኛውን እንዳፈቀረ አንዲት ተወስኖ ዘላለም ያልኖረ ማነች ወይስ ማናት ይህንን የሰራ በቃሉ የሚገኝ ካስቀመጡት ስፍራ ከሴቱም ከወንዱም ያልተለዋወጠ አለ እንዴ ከሰው ልጅ ወዳጅ ያለወጠ? ተው ልቤ ተመከራ አትሸነፍ በርታ፣ በምታየው ነገር ደርሳ አትረታ። ሰው ብለህ አትኑር ራስህን አትጣል፣ ከኖርክለት ሁሉ ያተረፍከው የታ? ዛሬ እንኳን በልበቃ አትሁን ወገኛ፣ ሰው አትበል ዘንድሮም ዳግመኛ። የቀድሞ ቁስልህ
የቀድሞ ቁስል ጥቂት ሳይረሳ ስለ ሰው ማሰቡን ጨርሰው እርሳ። ልቤ 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 ሲያምሩ ውይ ምንድነው የምትፈልገው ከኔ? ከዚህ በኋላ አጠገቤ እንዳትደርስ አልፈልግህም። በቃ አሰማም እንዴ አንተ እንዴ? አንዴ ይቅርታማ ስጠኝ፣ ድንጋዩን ስጠኝ። ለምታባት ሰውየውን አልጆልት መጪ ይከራያ ምን ማለት ነው? አይ ድንጋይ እኔ እየለቀምኩ እኮ ለስራ ነው። ችግር የለውም እከፍላለሁ። በቃ ትከፍላለህ እንዴ? ከሆነ ብር ጨምሪውና እኔ ልምታልሽ። እሱ ይሻላል። ምታልኝ በቃ እንዲሁ ምታልኝ። ተጣላችሁ ከሷ ጋር ተጣላችሁ ብትታረቁ አይሻልም? ሰላም ይሻላል እኮ። እሷ ላከችን አንተን መታ ነበር፣ ግን እኔ አሁን ብሬን ትቼ ገቤን ትቼ የእናንተ ሰላም ይሻላል ብዬ ነው። እሺ ታረቁ። እሺ በቃ እሺ ላስታርቃችሁ። አልፈልግም በቃ አልፈልግም አለች። ፈርቶ መስሎኝ እኔ ደግሞ ይለያል። ጭራሽ ለወንዶች የተከለከለ ምልክት ለሴቶች መግቢያ ይሄ ጠናበት ነው። ጭራሽ ወንድ ማየትም አይፈልግም። ፕል የነበሩና ፍቅራቸው ያስቀና የነበር ቲክቶከሮች በኖቪች ተባፍኖርልኝ ለዚህ ደረጃ ድረስ እና ሁሌ ነው የምነግረው ያቃልም ጃዝሚን እና ተወዲ እኮ ጥያቄ መልስ ባል መልስ እንዴት ይዝሻል? ኤልዳና እና ሜሎስ አንተ ልታስለቅሰኝ ነው እንዴ? የኔት ምንድነው ነገር? ልስጠሩ ነው። ልዩና ቅዱስ ሰማይ ሲለወስ ደመናው ሲለብስ ብርሃን ሲተፋ ጨለማ ሳምሪና ፋኒ ምን አገባኝ ከተለያዩ እኮ is better not to disturb them አይመስላችሁም? ይሄ እንደውም እንደዚህ ቪዲዮ ለሚሰሩ ሰዎች ላኩላችሁ። አርፋችሁ live your life ኮንተንት ጠፍቶ ነው። አሁን አብራ ያሉ ካፕሎችን መስራት አይሻልም? የነሱን ያመጡ ያንዱን ቆሰል መንካት። እኔ አመሴ ምን አገባኝ I swear ዳዴ ለአዋቂዎች የሚሰጠው የጤና ጥቅም ሰላም ጤና ይስጥልኝ። አዎ አዋቂዎች ዳዴ ብናረግ ለጤናችን የሚሰጠው ሶስቱ ዋና ጥቅሞች እናያለን። እሺ አዎ የመጀመሪያው በአካላችን ላይ ወይ በሰውነታችን ላይ ሊሰጠን የሚችለውን ጥቅም እንይ። የመጀመሪያው የግራና የቀኝ አይምሮአችንን በአግባቡ እንድንጠቀምበት ያደርገናል። ማጅራታችን ላይ ትከሻችን ላይ እጆቻችን ጡንቻን ያጠነክራል። ሆዳችንን እግሮቻችንን የጀርባ አጥንታችንን እንዲጠነክር ያደርጋል። በተለይ ደግሞ ለልብ ጤንነት እጅግ ትልቅ አስተዋጽኦ አለው። ሁለተኛው አይምሮአችን ትኩረት፣ ጭንቀቱ፣ ንዴቱ፣ ብስጭቱ እንዲቀንስ ያደርጋል። ሰውነታችንና ነፍሳችን ማለትም አይምሮአችን፣ ስሜታችንና ፍቃዳችን እንዲቀናጁ ያደርጋል። ሁለተኛውና የመጨረሻው አዋቂዎች እንደ ልጅ ዳዴ በምናረግበት ጊዜ ትሁት እንድንሆን ያደርገናል። ሁለተኛው የልጅነታችን የደስታን ጊዜ ያስታውሰናል። በመጨረሻም በአጠቃላይ የአካላዊ ሰውነታችን የነፍሳችን እና የመንፈሳችን ግንኙነትን ያጠናክረዋል። ይህንን ቪዲዮ ፎሎ እንኳን ይቆየን፣ ግን መጨረሻ ላይ ያለው ያስማማል። እንደውም ወደ ልጅነታችሁ እንድትመለሱ እንድትናፍቁት ምናምን ፕሮባብሊ እንደገና ደግሞ ትሁት እንድትሆኑ ዝቅ ማለት ይሆናል። አይ ዶንት ኖ፣ ግን እንደሱ ከሆነ ፕሮባብሊ ሊሆን ይችላል። ግን ዶክተርዬ አንተና ካሜራማን ብትጀምሩት እንዳያሳብ ቢካዝ ጀምር ስትባባሉ እየሰማን ነው።
ያው ላይምሮ ግራውን ቀኝም እንዲሰራ ከሆነ ቀኙም ግራውም የሚሰራ ሰው እቺን ማየት አይከብደውም ብዬ ነው እንዳሳ ዶክተርዬ ተሳቡ እንዳትሉን እንጂ ኤስ እንደው ይሻላል ተሳብ ጥሩ ነው ደግሞ እንዳትሉን እግዚአብሔር ይጠብቃል አትቲ የሆነ ሴት እያየው አላለችም አይቴቴ እማ የት ናችሁ እዚህ ነኝ አቢን እኔ ናችሁ ደህና ነን እኛ ምን እያረግሽ ነው ወይኔ ስልክ ላይ የሆነች ሴት እያየሁ ነው እንጂ ትመስላለች ማለት ነይ እስቲ አት ማናት እቺ አንቺ እኮ ነሽ አትቲ አንቺ ነሽ እኔ ነኝ እንዴ በስመ አብ ለመንፈስ ቅዱስ እንደዚህ አስመስሎኛል አንቺ ነሽ የኔ እናት አንቺ ምንድን ነው የምትመስለው በስመ የኔ እናት ይሄ የባቡር መስመር ይታያችኋል ከሰበታ ወይ ዲማ ተነስቶ ድሬዳዋ የሚወስደው ነው የሚገርማችሁ ነገር ብሎኑ እዩ በምን መልኩ ሰዎች እየዘረፉ እንደሚሰርቁት እዩ ተፈቷል እያያችሁት ነው አይደል እንደው ምን አይነት ሀገር ላይ ነው ያለነው እዩ ተፈቷል ይሄንን ኢንስፔክት ያደርጋል የተከታተላል እዩ እንዳለ ያልተፈታ የለም ብሎኑ ሳይፈታ ሲቀር ይሄን ነው የሚመስለው ተፈቶ ደግሞ አያችሁት እዩ ጉድ በሉ ይሄ ተፈቷል ሉላ ሳያችሁ ደግሞ ሌላ ነገር ጉድ በሉ እንዳለ ተፈቷል እያያችሁት ነው ምን አይነት ማህበረሰብ ነው ያለን እኛ ሀገር ግን ምን አይነት ማህበረሰብ ነው ያለን ይሄንን ፈቶ የሚወስድ ፈቶም ወስዶ የሚሸጥ ትውልድ ነው ያለው እንደው ምን አይነት ሌባ ትውልድ ነው የተፈጠረው ጉድ ነው ተመልከቱት ቆይ ላሳያችሁ ስትዋል እዚህ ጋር አላይመንቱን ኦሬዲ ስትዋል አያችሁት እንዳለ ተፈቷል እዩት ጉድ በሉ ይሄ የማይታወቅ ሆነ አንድ የመንግስት አካል ኃይል ይለው ይገባል ይሄ ሰበታ ላይ ማዞሪያ አካባቢ ያለ ትሬኑ መስመር ላይ ነው ያለው ተመልከቱ ምን ያህል እንደሳተ መስመሩ እንደተዛባ እዩት አያችሁ ትሬኑ ጎማ የሚያርፍበት ምን ያህል ስቶ እንዳለ አላይመንቱን ስቶ እንዳለ አያችሁ ምን ያህል ስቶ እንዳለ እያያችሁ እዩ እንደሳተው ታዲያ አሁን እንደዚህ አይነት ትውልድ ይዘት እስቲ ያልተፈታ ሳዩ እስቲ እዩት ያልተፈታው ይሄው ተፈቷል ይሄው የሰው ህይወት ይዞ ነው የሚጓዘው ትሬኑ ንብረት ከፍተኛ ንብረት ይዞ ነው የሚጓዘው ይሄው እንዳለ ተፈቶ አልቋል አሁንም አደጋ ከመድረሱ በፊት ይሄ ነገር ኃይል ይባል ይገባል እያያችሁት ነው ይሄው ይሄ መስመር ነው እንግዲህ ጧትና ማታ ትሬን የሚጓዝበት መስመር ነው በዚህ ደረጃ እያንዳንዱ ብሎን ተነስቷል ይሄው እዩትማ በዚህ መስመር በስማ ይሄማ ብሶበታል ይሄው እዩት ይሄ የተፈታው ነው ይሄ ያልተፈታው አብዛኛው እንደምታዩት ተፈቷል ይሄው ያሳውቃል እያያችሁት ነው ምን አይነት ትውልድ እየተፈጠረ ነው ያለው ይሄንን የሚፈታ ለራሱ ጥቅም ለሀገር ጥቅም የተሰራ የትሬን መስመር ፈቶ የሚሸጥ ትውልድ ገዝቶም የሚያተርፍ ትውልድ ፋብሪካዎችም ተቀብለው ይሄንን ብሎን ተቀብለው ወደ ብረትነት የሚቀይሩ ትውልድ ገዳይ የትውልድ ትስስር እየመጣ መሆኑ በጣም ያሳዝናል እንደ ሀገር ይሄንንም መንግስት የመቆጣጠር ግዴታ አለበት እያያችሁ በጣም ያሳዝናል በስመ አብ ከባድ ነው በጣም እንዴ ከንብረቱ የሰው ህይወት እንዴ በኢየሱስ ስም በጣም ከባድ ነው እግዚአብሔርን ማለት ይሄንን እየሸጣችሁ በጣም ከሻጮቹ ገዢዎቹ ተረካቢዎቹ ምናችሁን ነው የሚያማችሁ ከምንድነው ብላችሁ ነው የምትቀበሉት አሁን ይሄንን ማለት ተታላችሁ ነው ሊባል አይችልም ኧረ በስመ አብ የስንት ሰው ህይወት ስንት ነጋዴ ስንት ልጁን ቤተሰቡን ይዞ የሚሄድ ሰው እንዳለ አታውቁም ቀንና ማታ በየቀኑ or probably በየአንድ ቀኑ ስማም እግዚአብሔርን ይሄ በጣም የስግብግብነት ጥግ ነው በስማም እግዚአብሔር ይቅር ይበላችሁ እውነት ልባችሁን ይመልስ እግዚአብሔርን በኢየሱስ ስም ምን አይነት ቀረስከው ሰውዬ በጣም እናመሰግናለን ምን አገባኝ ብለ ስላልታውከው thank you ዳንተ አይነቶች ሰዎችን ያብዛልን
ላይፌ እንደዛ ጥይት እየተራገፈብኝ ላይ ነድቼ ወጣለሁ ጓደኞቼን ቆሜ ይጃቸው ኑ ግቡ ብዬ ጥይት ናዳ እየወረደ ኖ ዌይ yes way አሁን ባለፈው ነው ይኸውልህ ኩክ እያደረገኝ ነበር እግዚአብሔር ምን ይለኛል መሰለ እኔ በዚህ ውስጥ እየሰራሁ ነው ይለኛል ማስታወቂያ እየሰራሁብኝ ነው ይለኛልና የምን ማስታወቂያ ነው የምሰራብኝ ምን ማለት ነው አይ ቅድሙ ፐርሰናሊቲ ስጋ አለ ነፍስ አለ መንፈስ አለ ስጋዬ is gangster ዋው ገብቷል አልሰማም ፖሊስ ቢመጣ አልሰማም አልኩ ይኸውልህ የሆነ ነገር ተደርጎ የሆነ ሰው ተያዘብን እሺ ተያዘብን ከዛ ሲያዝ ቀጥታ እኔ ጋር ነው ወይ ተባልኩ ዴቭ ጃማው እንደዚህ ሆኖ ተያዘ የት እንዴ በመን እንደዚህ ሆኖ የት እዚህ ቦታ መጣው ስልኩን ሊቀሙን ነው አሉ ዝም ብለ በሩ ይታያል አሉ አዎ ልክ በሩ ላይ ስደርስ ውጣ በሩ ላይ ስደርስ ውጣ ዘይው ማጅን ከዛ ያ ልቤን ያቁታል ከዛ ደረስኩ ታርጌን አጠፍኩኝ በሩ ላይ ቀጥ ብዬ ወደ ኋላ ገባው ከዛ የማይገባበት ቦታ ነው የገባሁት which is ብዙ መሳሪያ አለ ሰው ተዘናግቶላቸዋል ልክ ሲያይን ካቴና ገብቶላቸዋል ልክ ሲያይን ተንደርድሮ ሲመጡ ብድግ ብሎ ሲል መስኮቴን ነው ያወረድኩት ጽዛር ምክንያቱም በር ከፍቶ እስኪገቡ እንደ አምባሳደር ያውንማ ጨዋታው ወደ ላይ ነው መጀመሪያ ማስጠንቀቂያ እሺ ዛለው በመስኮት ገቡ ነዳውት ሰነደው ሲወጣ ክራውድድ ነው ጋጭቸው በዚህ በቀሰል ዝግ ነው በዚህ በቀሰል ዝግ ነው በእግረኛ ላይ ማንን ማይሰማ የጥይት ሩምታ ገብቷል ሆል የአዲስ አበባ ጀማ ዋና የሚባሉት ምን ይሉኝ ነበር ዴቭ አልጸለይክም እንደ ዛሬ ይሉኛል ይሆነ ነገር ላይ ስመጡ ምክንያቱም every day was the last day ምክንያቱም እኛም ታጥቀን ነው የምንወጣው የሚጠብቀንም ግድ ይፋውል ነው የትጥቅፋውል ነው የሚጠብቀን እንዴት ጸልያችሁ ወንድ እየሰራችሁ እግዚአብሔር ያንተ የወንጀል ተባባሪ ሆኖ no ways did I get wrong did I get it wrong comment አድርጉልኝ I didn't say the whole podcast ሰምሄዶ ሞተርሳይክል ስንት በትንሹ 4 5 6 7 if I didn't get the whole point እስቲ ኮሜንት አድርጉልኝ ፖድካስቱን አላየሁትም to be honest አንተ ማለት ላይ ነው እኔ በመኪና ነኝ ጧት የነዳውትን ከሰዓት አንደውም ከሰዓት የነዳውትን ማታ አንደውም ምክንያቱም ፋውል ነው ቁጭ ካልኩኝ እናቱ የወለደችው ሰው አይዘኝም እናቱ የወለደችው ሰው አሯርጦ አይዘኝም አዲስ አበባ ከተማ ውስጥ በክራውድድ ነው ማለት በክራውድድ መንገድ ተዘጋግቶ ነው ማለት ምን ታረጋለህ ከአንዱ ባንክ ቅርንጫፍ የምታዞረው እንወስድብሃለን no way እንወስድብሃለን ቀልነው በጥፊ ቢያወርጄ መኪናን ይዞ ይሄዳል የባንኩን ሰራተኛ ነው ሰውየውን ነው ባለቤቱን የሚሆን ምንም ይሆን እስከ ስንት ብር ድረስ ለምሳሌ ማንዬ ልታሳስረኝ ነው ታብለን እኮ እስከ በዛን ዘመን አስባል የዛሬ 10 ምናምን አመት በዛን ዘመን እንደቀልድ 100,000 ብር ነው ወይ በቀን ብለው ታረጋላችሁ ተራ የሆነ ነገር ነው 100 ብር ቢወድቅብኝ አናነሳ ተሳስቼ 100 ብር ቢወድቅ ሼም ነው ዴቭ እንዴት ጎንብሶ ያነሳል ስንት ጀማ ያያለ ከስር ይለቀም እውነትም አያቴ ምን ይሰክሳል አያቶቻችን ናቸው ጦር በላይ ላይ ሲያልፍ ምናምን ያሉት የሆነ ያየሽው ፊልም አለ ያንቺ ህይወት የመሰለሽ ብራዘር እኔ ሙሉ ፖድካስቱን ስለላየሁት ሐሳብ መስጠት ይከብደኛል ትንሽ ይሄ ሰውዬ የቀረበበት ፖይንት አስተማሪ ነው ወይ ነው ማን ያዘዋል ላይ ሲቀርብ whatever he is talking እውነቱም ሆነ ውሸት እዚህ ኦኬ ሙሉን ያያችሁ ሰዎች ኮሜንት አድርጉልኝ እኔ ሙሉን ስለላየሁት ሐሳብ አልሰጥም እንግዲህ ሐሳብ ሰጡበት ኮሜንት ሴቶች ከብር ጋር ያላቸው ዝምድና አፕል እየሰከስሽ ነው ሙዝ ሌላው ባይጠፋት መቼም ሽንኩርቱ አይጠፋትም ብር ለሁለትን ነው 100 ብር ጭራሽ 100 መሆኑንም ታውቂያለሽ 200 50 10 ብር ጭራሽ አሽታ ከነ ሙሉ ቁጥሩ አወቃቸው ብር ልንወድ እንችላለን ሲጀምር ብር ማይወድ የለም ታውት እሱ everyone is struggling for it
ግን አብረን ከምንውለው ጋር ነው ባይ ዘ ዌይ ትስስራችን ሊሆን የሚችለው። ከሽንኩርት ጋር እየዋልን ስለ ገንዘብ ብዙ ለማወቅ ትክክለኛ ነገር አይመስለኝም። ጆኩ ግን ገብቶናል። እሺ ይሁንላችሁ፣ ወንዶች ይሁኑላችሁ። አንቺ ግን አሰደብሽን። እንደውም ልንገራችሁ የሆነ ስቶሪ ማለት ነው። ይሄ ፖይንት በማሽተት ነው አይደል የሚታወቀው። እኔ አባቴ ድሮ ብር ስጠን ምናምን ስንለው ኪሱ ውስጥ ይገባና ማለት ነው ሂኖስ ማለት እጁ አይናለው ነው የምትሉት። ኪሱ ውስጥ ገብቶ 50 ብሯን ወይ 10 ብሯን አውጥቷት ይሄን ያለኝ በቃ ይሄን ያለኝ ይላል። እና ማይማም እጅህማ አይናለው እቺን መርጦ የሚያወጣው እንጂ እዛ ውስጥ ያለው እሱ አይደለም ትላለች። ስለዚህ እሺኛ አሽተን አወቅ ነው። እናንተ አይታችኋል እንዴ በእጃችሁ የምታውቁት? That's what I think. መቻችሁ በቤታችሁ ታላቅ ሴት ልጅ ናችሁ። ይሄ ዛሬ ደግሞ ታላቆች ላይ ተነስታችኋል። እሺ ዶተር ሲንድሮም ለሚባል ነገር ያጋልጣችኋል። ይሄ ምንድነው? ታላቅ ሴት ልጅ ስትሆኑ እናትና አባታችሁ ትልቅ ኃላፊነት በእናንተ ላይ ይጥላሉ። ሌላ እናት እንድትሆኑ ኤክስፔክት ይደረጋላችሁ ማለት ነው። ስለዚህ በጊዜው ራሳችሁ እንድትዘነጉ እናታችሁ እንደምታደርገው ራሳችሁ እንድትዘነጉና ኬር ማድረግ ያለባችሁ ወይም መጠንቀቅ ያለባችሁ ከናንተ በታች ላሉት እህትና ወንድሞቻችሁ እንዲሆን ይደረጋል። ከነዚህም ኃላፊነቶች መካከል የተጋጩ ሰዎችን ማስታረቅ፣ ከዛ ደግሞ ህፃናትን መንከባከብ፣ ደግሞ የታመመ ሰው ካለ ወይ የሚጠየቅ ሰው ካለ ሄዶ መጠየቅ፣ እነዚህን የመሳሰሉት ናቸው። ይሄ በልጅነታችሁ ሲከሰት የራሳችሁን ልጅነት ትታችሁ ራሳችሁን እንደ አዋቂ የማየትና የአዋቂን ተግባር ወደ መተግበር ትገባላችሁ ማለት ነው። እንዲህ አይነት ሴቶች ካላችሁ ኮመንት ሴክሽኑ ላይ አሳውቁን። መፍትሄው በሚቀጥለው ቪዲዮ መፍትሄ ያለው ካደግን በኋላ መፍትሄ ያለው እኔ ግን ማለት ነው I don't know በይሄ በተጠናው ምናምን አላቀም መስለኛል መሰላችሁ ማለት ነው። ሴትነት ራሱ ይሄ ፕሮቴክቲቭ መሆን ነው። በቃ ኔቸራችን ይመስለኛል እኛ ፕሮቴክቲቭ የሆነ ታላቅነቱ እንዳለ ሆኖ የሚያመጣው ተጽዕኖ ይሄ ያለው ሆኖ ፕሮቴክቲቭ የመሆን የተፈጥሯችን ነገር ይመስለኛል። እንግዲህ መፍትሄውን ደግሞ እስቲ ፖስት ታረጋይተን መፍትሄ ከሆነ እንጠቀመዋለን። ተማሳባችሁን ስጡበት። ወይ ይሻለኛል ብመታኝስ? ይሻለኛል አላለም። ወይኔ ተንኮሱ ያንተስ ከፋ። እሺ ማይ ጸደይ ፒፕልስ የዛሬው ቪዲዮ ይሄን ይመስል ነበረ። በጣም ፈታ እንዳላችሁ ተስፋ አደርጋለሁ because እኔ ፈታ ብያለሁ። ስለዚህ ጸደይ የሆኑ ሐሳቦቻችሁን ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ ማስደረግ እንዳይረሳ። ትመቹኛላችሁ። ፒስ